በተለይ ወጣቶች ስሙ፣ ሰንበት ተማሪዎች ስሙ። በእውነት እንዴት የአባት ልጁን እንደሚመክረው ወላጆችም ስሙ። ልጆቻችሁ ምን እንደምትመክሩ እንዴት እንደሚመከር ልጅ አድምጡ ከመጽሐፍ ቅዱስ። እናትህን አክብራት። ወጣቶች እናታችሁን አክብሩ። አታሳዝናት። በማህፀን ሳለህ አንተ ብዙ መከራ እንደተቀበለች አስብ። ልጆች ወላጆቻችሁን አክብራችሁ ለመቅበር እግዚአብሔርን ለምኑት። በእውነት ወላጆች ልጆቻችሁን አሳድጋችሁ ድራችሁ ኩላችሁ ጎጆ አስወጥታችሁ ለማየት እግዚአብሔርን ለምኑት። ልጆች ደግሞ ወላጆቻችሁን ለመቅበር በአግባቡ በስርዓት ለመሸኘት። ዛሬ እኮ በየሜዳው ነው አስከሬን የሚወድቀው አይደለም እንዴ? ደም በከንቱ ይፈሳል። የሰው ልጅ ያልቃል። በየዓለማቱ ምን ሰማው የጦርነት የግድያ የደም መፍሰስ ነው። እግዚአብሔር የእርቅና የሰላም ያድርግልን። ልጆች የወላጆችን ምክር ብትሰሙ፣ ወላጆችም እግዚአብሔርን ሰምታችሁ ከእግዚአብሔር ያገኛችሁትን እንደ ጦቢት ለልጅ ብትመክሩ ሀገር ሰላም ይሆናል። ክርስቲያኖች ይሄን ነው መኑ። ልጄ በዘመኑ ሁሉ ፈጣሪህ እግዚአብሔርን አስበው፣ ትእዛዙን መካድና በደልን አትውደድ። በሕይወትም በኖርበት ዘመን ሁሉ እውነተኛ ስራ፣ በበደል ስራም ጸንተህ አትኑር። ልትበድል ትችላለህ፣ ግን አትጽናበት። ተመለስ፣ ንስሐ ግባ። እውነት ነገርን ከሰራሃት በሰራው ስራና በጎዳና ሁሉ ትከናወናለህ። እውነትን የሰሯት ሰዎችም ሁሉ ስራቸው ይከናወንላቸዋል አለ። እግዚአብሔር ስራችን ያከናውንልን። እግዚአብሔር ለእውነተኞች ስራቸውን ራሱ እግዚአብሔር ያከናውንላቸዋል። ሰይጣን ከሚያከናውንላችሁና እግዚአብሔር ከሚያከናውንላችሁ ማን ቢያከናውንላችሁ ይሻላችኋል? ማን ያከናውንልን? አቡነ እስጢፋኖስ አንድ ታሪክ ነገሩኝ። ኤርትራ ስራ አስኪያጅ በነበሩበት ጊዜ ኤርትራ ከኢትዮጵያ ሳትገነጠል አሁን ጅማ ያሉት ሊቀ ጳጳስ ናቸው። እውነተኛ ታሪክ የሰሙትን እዛ ነገሩን። በኤርትራ ገበሬው እህሉን ሲዘራ በሰሜን በኢትዮጵያ በአብዛኛው ይሳላል። ምን ብሎ ነው የሚሳላ? ከበረድ ከውርጭ ከሌላም ከጠበክልኝ ከዚች ለቤተ ክርስቲያን አስራትህን እሰጣለሁ ይላል። አውድማው ላይ ሰፍሮ ያመጣል ለቤተ መቅደስ። እና የአንድ ገበሬ ግን ምን አለ? እንዲያው ሰው ሰይጣን ስሙን ያከፋዋል፣ እስኪ ልሞክረው አለና አንዷን ለኪዳነ ምሕረት ይችን መሬት አንቺ ጠብቂ፣ ምርቷ ጥሩ ከሆነ ከ10 አንድ ሺህ እሰጣለሁ አለ። አንዱን ለገብርኤል አንዱን ለሚካኤል ሰጠና አንዱን ለሰይጣን። እንዲሁ ሰው እኮ እንዲሁ እንግዲህ ስም ሲከፋ ነው የምሰማው። ቁም ነገረኛ ትሆን አትሆን አላውቅም፣ እየተጠራጠረው አያችሁ። እስኪ አንተ ጠብቃት አለና እንትን አለው። እንዲህ ያለ ጥርጥር ሲያድርበት እግዚአብሔር ረድኤቱን አራቀበት። ሰይጣንን ከቅዱሳን ጋር አብሮ ደለደለዋ። አንዳንዱ ሰው በዚህም ኪዳነ ምሕረት ይመጣል፣ በዚህ ሩፋኤል ይመጣል፣ በዚያ ደግሞ ጠንቋይ የሚሄድ ሰው አለ። እንደዚህ እኩል የሚያደርግ እግዚአብሔር ረድኤቱን ለየበት። ለኪዳነ ምሕረት ለገብርኤል ለሚካኤል የሰጣቸው መሬቶች በሙሉ ሳያፈሩ ቀሩ። የሰይጣን መሬት ግን በጣም አፈራች። ሰይጣን ተንኮለኛ ነው። ለጊዜው ሀብት ይሰጣል፣ የሆነ ነገር ይሰጣል፣ በጠንቋዩ የተነገረ እውነት ያስመስላል። ሰይጣን በጣም አሳሽ ተንኮለኛ ብልሃተኛ ነው። ክርስቲያኑ ሰውየው ሞኝ ነው። አረረረ ለካ ሰይጣን ቁም ነገረኛ ነው አለ። ሰዎች ዝም ብለው ነው የሚያሙት፣ ለካ ሰይጣን ቁም ነገረኛ ነው አለ። እና ደግሞ ምን ያደርጋሉ? ለቤተ ክርስቲያን እህሉን ብቻ ሳይሆኑ የሚሰጡ በዚያ መሬታቸውን ፍሬያማ ባደረገላቸው ጻድቅ ስም በአንዱ ስም ይዘክሩና ቄሶቹን ጠርተው ባርኩልን ይላሉ። እንደዚህ ልማድ አላቸው። ይሄ ሰውዬ ግን አሁን ፍሬያማ ያደረገለት ሰይጣን ነው። እዘክራለሁ ያንተን አለና እህሉን አስገብቶ ለሰይጣን ድግስ አዘጋጅቶ ቄሶቹን ኑና ለሰይጣን ደግሻለሁ ባርኩልኝ አይላቸውም። ደግሞ ድፍረቱ እንደኮ ይገርማል እኮ። በኋላ ሰይጣን ተመልከቱት፣ ለተንኮሉ እኮ ነው። እምነቱ ጥርጥር ያለበት ሰው ትናንት አስተምሮ ያላቸዋል። ሁለት ሐሳብ ያለው ሰው ከእግዚአብሔር አንዳች አያገኝም የሚለውን የያዕቆብ ጥቅስ ትላንት ሰምታችኋል አይደለም? የያዕቆብ መልእክት ምዕራፍ 1 ቁጥር 7 ላይ በሐሳቡ የሚወላውል ሰው ከእግዚአብሔር አንዳች እዚህ ከሰይጣንም አያገኝም፣ ከእግዚአብሔር አያገኝም እንዲህ ያለ ሰው። ሰይጣን ግን ለማሳት ይሄን አደረገለት። በኋላ እንዲህ ሲል ቄሶቹ ምን አይነት ሰው ነህ አንተ?
ምንስ ብትደፍር ነው እኛን ዞር በላሉት። ወይ ሰይጣን ወይ ሰይጣን! መጀመሪያ እህሌን ከበረዶ ጠበቃት፣ ከሌላ ነገር ጠበቃት። አሁን ደግሞ ቄሶች እንዳይበሏት ጠበቀልኝ እያለ እያማ ተመለሰ። በኋላ እውነተኛ ታሪክ ነው። ድግሷን ደግሳ ወዳጆቿን ልታበላ ሚስቱ ቅቤ ረስታ ኑሮ ቅቤ ስታነጥር ቅቤው ነዶ ቤቱ በሙሉ ጠፍቶ ሀብት ንብረቱ አንድ ላይ ወደመበት አሉ። ይኸው ሰይጣን መጨረሻው ጥፋት ነው። ክርስቲያኖች ከእንዲህ ያለ ጥፋት እግዚአብሔር ይጠብቀን። በእውነት እውነተኛ ከሆንክ እግዚአብሔር ያከናውንልሃል። ሐሰተኛ ከሆናችሁ ሰይጣን እንደዚህ እንደ ኤርትራው ሰውዬ እንደ ሌሎቹም ጊዜያዊ ሀብት ይሰጣቸዋል፣ አንዳንድ ነገር ያደርግላቸዋል። ግን ትጠፉበታላችሁ። እንኳን ነፍሳችሁ ስጋችሁ አይጠቀምበትም። ክርስቲያኖች በእውነተኛው መንገድ ሄደን ለመጠቀም ያብቃን በእውነቱ። እና ምክሩን ስሙ፣ ምክሩን ስሙ። ከገንዘብህም ምጽዋት ስጥ ይለዋል። ሶስተኛው ይሄ ነው። መጀመሪያ ስለ እናት መከረው፣ ሁለተኛ ስለ እውነተኛ ስራ መከረው፣ ሶስተኛ ስለ ምጽዋት ይመክረዋል። እነዚህም ምክሮች ለማስታወስ ለመተግበር ያብቃን እግዚአብሔር። እናትህን አጥብቀህ አክብራት። ወጣት ደሃ እናትህን አክብራት። ያለ አባት ያሳደገችህን እናት አክብራት። ደህና ልብስ ያልገዛችልህ ቸግሯት ነው። ይሄን ወቅት ተረዳ። ብልሁን ሞኛቱን በሰው እናት አይታ አትናቃት። እናትህን በሰዎች እናት እያነጻጸረ እናቱን እንደሚንቅ የተረገመ ሰው የለም። እናትህን አክብር። አድምጥ ክርስቲያን። እናቱን የጠላ ሰው፣ እናቱን የማያከብር ሰው፣ ከእርሷ በመወለዱ እንደተጎዳ የሚያምን ሰው፣ ይሄ እግዚአብሔርንም የካደ ሰው። እናትህ የሥጋ እናትህ፣ እናትህ ሀገርህ፣ እናትህ ቤተ ክርስቲያንህ፣ እነዚህን አክብር። እናትህ ድንግል ማርያም፣ አራቱን እናትህን አክብር። አራቱን እናቶችህን የወለደችህን እናትህን ካከበርክ አገርህን ታከብራታለህ በእርግጠኝነት። አትርገም አገርህን፣ አትጥላ። ይሄ ሀገር አትበል፣ ይሄ አካባቢ አትበል፣ ይሄ ሲዳሞ አትበል፣ ይሄ ወላይታ አትበል፣ ይሄ ጎጃም፣ ይሄ ጎንደር አትበል። አትናቅ፣ አገርህን አትጣል፣ ኢትዮጵያን አትናቅ። በተለይ የወለደች እናትህን በምንም ምክንያት አታሳዝናት። ና ስትበልህ ና ስትልህ ሂድ፣ ስትልክህ ተላክ፣ እሺ በላት። ወጣት እናትህን አታሳዝን። እናትህን አክብርና የእግዚአብሔርን በረከት ቅመሰው። የእግዚአብሔርን ትእዛዝ እንደዚያ ነው የሚለው፣ 10ቱ ትእዛዛት። እናትና አባትህን ምን አድርግ ነው የሚለው? አክብር። አባትህን አክብር፣ እናትህን አታሳዝን። ወጣት የመጀመሪያው ምክሩ ይሄ ነው። ሁለተኛ እውነተኛ ነገር ስራ አለ። ሶስተኛው ላይ ነው ያለ ነው፣ ምጽዋት ስጥ። ይገርማል። እንዲህ ይለዋል፣ ከገንዘብህም ምጽዋት ስጥ። ምጽዋትም በመጸወት ጊዜ በገንዘብህ አትዘን። በኋላ አንድ ነገር ሲቸግርህ ይህን ባልሰጠው ኑሮ ለዚህ የሆነኝ ነበር ብለህ አትጸጸት ማለት ነው። ለገንዘብህ አትዘን። ስለ ምጽዋት ሰፋ ያለ ነው። አንድ ጊዜ ላንበው። ከድሃም ፊትህን አትመልስ፣ እግዚአብሔር ገጸ ረድኤቱን ካንተ አይመልስም። ድሃን ስታየው አትሰቀቀው። ቆስሎ ሊሆን ይችላል፣ ተልቶ ገምቶ ሊሆን ይችላል፣ ሰውነቱ ሊከረፋህ ይችላል። አትሰቀቅበት፣ አትጸየፈው። ለምን ይለምነኛል ብለህ ፊትህን አትመልስ። እንዲህ ካረክ እግዚአብሔር ገጸ ረድኤቱን ካንተ አይመልስም። ከሰው ላይ ፊትህን ከመለስክ እግዚአብሔር ካንተ ይመለሳል። ክርስቲያኖች አድምጡ። ያለህን ገንዘብ የተቻለህን ያህል ምጽዋትን መጽውት። ምጽዋት መመጽወት ድልብን ታደርብልሃለችና ጥቂቱም ቢሆን ምጽዋት ለመመጽወት በገንዘብህ አትዘን። ምጽዋት በመከራ ቀን ከሞት ታድናለችና ወደ ጨለማ ይገቡ ዘንድ አታሰናብትም። አያችሁ፣ በመከራ ቀን የምታድነው ምጽዋት ናት። ወደ ጨለማ፣ ወደ አለማወቅ የህሊና ጨለማ፣ ወደ ክህደት ጨለማ፣ ወደ ኑፋቄ፣ ወደ ጥርጥር ጨለማ፣ ወደ ዝሙት፣ ወደ ርኩሰት ጨለማ አታስገባም። ምጽዋት የእግዚአብሔርን ረድኤት ታቀርብልሃለች። ለሰው የሚያዝንን ሰው እግዚአብሔር ያዝንለታል። ምጽዋት ለሚያደርጋትም ሰው ሁሉ በእግዚአብሔር ዘንድ ደግ ስጦታ ናት። ልጄ ይለዋል፣ ይህን አድርግ። ምጽዋት ከሞት ታድናለችና። ምጽዋት ከምን ታድናለች? ከሞት ታድናለችና።
ከኃጢአትም ሁሉ ታነጻለችና። ይገርማቸዋል። ምጽዋት ኃጢአት ታስተሰርያለች። ክርስቲያኖች አካፍሉ፣ እናካፍል ሁላችንም ከአቅማችን። እና እንዲህ አለው ምጽዋት እንደው በጣም ይገርማል እኮ ታነጻለች፣ ከኃጢአትም ሁሉ ታነጻለችና ወርቅ ከማርለብ ምጽዋት መስጠት ይሻላል። ምጽዋትና ጽድቅንም የሚያደርጉ ሰዎች ሁሉ ለራሳቸው ሕይወትን ያገኛሉ። የሚበድሉ ሰዎች ግን ሰውነታቸውን ይጠሏታል። እነሆ ነገሩን ሁሉ ከናንተ አልሰውርም። የመንግስትን ምስጢር ሊሰውሩት ያማረ ነው፣ የእግዚአብሔርን ተአምራት ግን በክብር ሊገልጡት ይገባል እላቸዋለሁ። ናትን ማክበር አይደለም። ሁለተኛው ምንድነው ያልኳችሁ? እውነተኛ ነገር ስራ። ይሄ ሶስተኛው ነው ምጽዋት። አዎ ምጽዋት ሶስተኛው ነው። እናት አባት አደላችሁን ያስቀየማችሁ ይቅርታ ጠይቁ። አጎት አክስት ይቅርታ ጠይቁ። የቤተሰብ ጋር ሰላሙን። ከዚያ በኋላ እውነተኛ ስራ፣ ከዚያ ምጽዋት። አራተኛውን ይቀጥላል። አራተኛው እንዲህ ይላል፣ ልጄ ራስህን ከዝሙት ጠብቅ፣ ከአባቶች ልጆች ወገን አስቀድመ ሚስት አግባ፣ ከዘመዶች ካልተወለደች ከባዕድ ወገን ደግሞ አታግባ። አያችሁ ክርስቲያን ካልሆነ ለማለት ነው ለኛ። በእነሱ ደግሞ እስራኤልን ከሚያመልኩት ከነዚያው ከባዕድ ወገን አታግባ። ሃይማኖትህን ጠብቅ። እኛ ደጋግ ከሚሆኑ ከጥንት ጀምረው ከነበሩ ከአብርሃምና ከኖህ ከያዕቆብ ከይስሐቅ የተወለድንና ከባዕድ የተወለደች አታግባ። ልጄ ሁሉም ከአባቶቻቸው ልጆች ሚስት እንዳገቡ አስብ፣ ልጆቻቸውም እንደተባረኩ የልጅ ልጆቻቸው ምድርን እንደወረሷት አስብ። ሃይማኖትን ጠብቀ ብታገባ ዘር ይባረካል፣ ልጅ የልጅ ልጅ ይባረካል። ርስት እንደወረሱ አስብ። ግብፅ እንኳን ተሰደው ርስት ወርሰዋል። በእውነቱ ይህን አስብ አለው። ይህን እንድንፈጽመው እግዚአብሔር ይርዳን።